ሰላም ጤና ይስጥልኝ የቻናል ተከታዮች እንዴት ናችሁ? ደህና ናችሁ? እኔ ጋለሁ እግዚአብሔር ይመስገን። እናንተ ደህና ናችሁ? ስራ፣ ጤንነት ሁሉ ሰላም ነው? እኔ ጋር ፈጣሪ የተመሰገነ ይሁን። እንግዲህ ዛሬ ቤዛ ድራማ ይዤላችሁ መጥቻለሁ። እናንተን በቅንነት እስከ መጨረሻው ድረስ ተከታተሉ። አመሰግናለሁ። ቤዛ ላይ እንግዲህ ያው የመኪና አደጋ ደርሶባት እንግዲህ ያው ማስታወስ አትችልም ብሎ ነበር ዶክተሩ። ለካ ቤዛ እንግዲህ ሱራፌልና ዶክተር ሮቤልን እንግዲህ ስላየቻቸው እንዲሁም ደግሞ ዶክተር ሮቤል እንግዲህ ሱራፌልን ወንድሜ ሲል ስለሰማች ለዛ ነው እንግዲህ አውቃ ያው ማስታወስ እንደማትችል ያደረገችው። ምክንያቱም ሱራፌል እንግዲህ ይህን ያህል ዓመት አብሯት ሲኖር ዶክተር ሮቤል ወንድሙ መሆኑን ስላልነገራት በዛ ግራ ገብቷን ነበር። እንግዲህ ቤዛ ደስ የሚለው እንግዲህ ወደ ቤቷ ተመልሳለች። ወደ ቤቷ ከተመለሰ በኋላ እንግዲህ የሉላ ፍቅረኛ ብሩክ እንግዲህ ከቤዛ ጋር ሆኖ እንግዲህ ሉላ እንግዲህ ከቤት ወጥታለች። ከቤዛ ጋር ሆኖ እንግዲህ ብሩክ ያው ስለ ሉላ ንገረኝ እያለችው ነበር። እና እንግዲህ ሉላ ያው ጥሩ ልጅ እንደሆነ ድንገት አርግዣለሁ ስትለኝ እንግዲህ ከዛ በኋላ ነው የተጣላ ነው እያላት እንግዲህ እየነገራት በመሀል ላይ እንግዲህ ሱራፌል ይመጣል። ሱራፌልም ሲመጣ እንግዲህ ምን እያደረግሽ ነው ከዚህ ልጅ ጋር ሲላት፣ ቤዛም እንግዲህ ያው እህቴን የት አድርገሃን ነው ስትለው፣ ሱራፌልም ምን እያልሽ ነው ይላታል። ብሩኬም እንግዲህ ሉላን የት ነው ያደረካት ሲለው እንግዲህ ሱራፌልም እኔ አላየኋትም ይላል። ከዛ በኋላ እንግዲህ ቤዛም እባክህ ከልጁ ጋር ላውራ 1-2 ደቂቃ ስጠይ ስትለው፣ ሱራፌልም በሀሳቧ ይስማማል። ቤዛም ማኑ ነበር ስም ስትለው፣ ብሩክ ይላታል። እባክህ ከዚህ ቀደም ስለ እህቴ ስለ ሉላ እንዳልነገርከኝና አሁን እንደነገርከኝ አድርገህ ነው መናገር ያለብህ ትለዋለች። ነገር ትችላለህ ማለቴ ከጠየቀህ ትለዋለች። ብሩኬም ለምን ሲላት እንግዲህ ቤዛም እባክህ ያልኩህን ነገር ብቻ አድርግልኝ፣ ምንም ነገር እንዳትጠይቀኝ። ብሩክም እንግዲህ በቤዛ ሀሳብ ይስማማና እሺ በቃ ችግር የለውም ይላታታል። አንቺ ግን ደህና ነሽ ሲላት እንግዲህ ቤዛም አሁን ደህና ነኝ፣ ምንነቴ የተጠበቀ ይመስለኛል ስትለው እንግዲህ እንደ አጋጣሚ እንግዲህ ሳሚ ይመጣና እንግዲህ ቤዛ ይላታታል። ሱራፌል ይሄ ሳሚም እንግዲህ ቤዛን አንቺ ነሽ ወይ ብሎ እንግዲህ እቅፍ አድርጎ ይስማታታል። ደህና ነሽ ወይ ቤዛ ይላትና ይቅርታ አንተ ደግሞ ማነህ እኮ ነኝ ይላታል። ነገር ግን እሷ ያው ሌሎች ሱራፌል እና እንግዲህ ዶክተር ሮቤል እንዳያውቁባት እያስመሰለች ነው። አላወቅሽኝም? ለካ ማስታወስ እንደማትች ተነግሮኛል። ቤዛም ይቅርታ ብሩክ ስልክህን ከዚህ ላይ ልትጽፍልኝ ትችላለህ ብላ እንግዲህ ስልኳን ትሰጠዋለች። ማለቴ ደውዬ ላገኝ ስለምፈልግ ነው ስትለው፣ ብሩክም እሺ ችግር የለውም ስልክ ቁጥሬን እሰጥሻለሁኝ፣ በቃ ሉላን እንዳገኘኋት ደውዬ አሳውቅሻለሁ ይላታል። እንግዲህ ይሄ ብሩክ የሚባል ልጅ እንግዲህ ሉላን አልፈልግሽም ብሎ አባሯን ነበረ። እንደ አጋጣሚ እንግዲህ ቲጂ ናት ይሄን ሁሉ እንግዲህ ወደ እነ ቤዛ ቤት እንድመጣ እያደረገችው። ሉላ በአሁኑ ሰዓት እንግዲህ ሀብታም ሆናለች ስትለው እንግዲህ አጅሬ እንግዲህ እውነት ስለመሰለው ወደ ሉላ ህይወት ተመልሶ ሲመጣ፣ ሉላ ግን ዳግመኛ ላይ አልፈልግም ብለዋ ነበር። ሳሚም አንተ ማለት ስትለው፣ ብሩክም የሉላ ፍቅረኛ ነኝ ይለዋል። ያንተን ባላውቅም ሲለው እንግዲህ ሳሚም ስላንተ እየሰማሁ ይመስለኛል፣ በቃ እኔ ልሂድ ቤዛ፣ አዲስ ነገር ካለ አሳውቅሻለሁ ብሎ እንግዲህ ይሄ ብሩክ ይሄዳል። ከዛ በኋላ እንግዲህ ሳሚ ቤዛ ይላታል። ስለ ሉላ የሰማሹ ነገር አለ እንደ ብሎ እንግዲህ ሳሚ ይጠይቃታል። የሰማሹ አዲስ ነገር አለ እንደ እየጠየቅኩሽ እኮ ነው፣ መልሽልኝ እንጂ የሆነ ነገር በይኝ፣ ለምንድን ነው ዝም የምትይኘው? በዛው አጋጣሚ እንግዲህ ሱራፌልም እንግዲህ ሳሚ እንዴት ነህ እያለ ይመጣል። ማሪ በቃ እንሂድ ይላታት። ቆይ ሱራፌል አንድ ጊዜ ከቤዛ ጋር ብቻችንን ማውራት አለብን
እማይልህ ከሆነ ያም እንግዲህ እያስመሰለች እንግዲህ ሳሚን ቆይ ይሄ ሰውዬ ማን ነው ብላ ሱራፌልን ትጠይቀዋለች። ፊቱ አዲስ አልሆነብኝም፣ በፊት ደግሞ እንደማውቀው እርግጠኛ ነኝ። ሳሚም ቤዛ አስታወሽኝ? እኔ እኮ ሳሚ ነኝ። አልረሳችኝም፣ እያስታወሰችኝ ነው ማለት በቃ ማሬ እንሂድ ሲል እንግዲህ ሳሚም ሱራፌል ቆይ ለምንድን ነው የምታጣድፋቱ? ማውራት የምፈልገው ነገር አለ፣ እንደውም ወደ ቤት አብሬህ ነው የሚሄደው። በእርግጥ ሱራፌል ቤዛን ይወዳታን ያፈቅራታን፣ ነገር ግን ያን ተንከሲስ ወንድሙ እንግዲህ ያው በቀል መበቀል አለብን፣ የእሷ ቤተሰቦቻችንን ስለገደሉ እሷን መበቀል አለብን፣ ቢያንስ ንብረቱ እንኳን ብትወስደው ነገር ግን እሷን እንበቀል እያለ እንግዲህ ያ ዶክተር ሮቤል የሚባለው እንግዲህ ይህን ሱራፌልን እንግዲህ የሆነ ተንኮልና መጥፎ ነገር እንግዲህ ሲነግረው ነው የከረመው። ዶክተር ይሄ ሱራፌልም እንግዲህ ወደ ቤዛ ህይወት የመጣው እንግዲህ ቤዛን ከመጀመሪያው ሊበቀላል ነበር። ነገር ግን እያደረ እየዋለ ሲመጣ እንግዲህ ቤዛን እያፈቀራትና እየወደዳት መጣ። ነገር ግን ሱራፌል አንዳንድ ጊዜ የሚያደርጋቸው ነገሮች ልክ አይደሉም። ሉላንም ንብረቱን በእኔ አዞሩልኝ ሲላን ነበረ። እንዲሁም ሉላን እናስወግዳታለን ሲል ነበር። እንግዲህ ሲመስለኝ እንግዲህ እንደዛ የሚያደርገው ቤዛን ለመጠበቅ ፈልጎ ይመስላል። ይሄን ማድረግ ሲፈልግ እንግዲህ ሳሚን መደበቅ የለበትም ነበረ። ለሳሚ ሁሉንም ማማከር ነበረበት። እኔ ንብረቷን ማዞር ወደ እኔ ስም ማድረግ የምፈልገው ወይም ዶክተር ሮቤል የእሷን ንብረት እንዳይወስድ ስለምፈልግ ነው ብሎ ለሳሚ ከመጀመሪያው ቢያማክረው ጥሩ ነበር። ነገር ግን ሳሚ አሁን ይሄ ሱራፌልን እያመነው አይደለም። ስለዚህ ጥፋቱ የሱራፌል ነው። ሱራፌልንም እንግዲህ ቤዛን ወደ ቤት ይዟ ከመጣ በኋላ እንግዲህ አረፍ በይ ይላታል። ቤዛም ያ ልጅ ግን ማን ነው? ሳሚ ነው ወይ ትለዋለች። እባክህ ከዚህ እንዲቆይ ማድረግ ትችላለህ ትለዋለች። ምክንያቱም እንግዲህ ሱራፌልንና ዶክተር ሮቤልን ስላላመናቻቸው ነው። ሱራፌልም ችግር የለውም ከዚህ እንዲቆይ ከፈለግ ከዚህ እንዲቆይ ማድረግ እችላለሁኝ፣ ግን ደግሞ በጣም ገርሞኛል ሲላት ቤዛም ምኑ ነው የገረመህ? እኔ ቀድመሽ እሱን ማስታወስሽ እኮ የማውቀው ይመስለኛል አልኩ እንጂ አስታውሻዋለሁ አላልከውም። ቆይ እስኪ ንገረኝ፣ እሱን ሳየው ለምንድን ነው ግን የደነገኩት? ሱራፌልም አላውቅም፣ ምናልባት ከባድ ውለታ ውሎልሽ ይሆናል፣ የስጋ ዝምድና ግን የለንም ትሏለች። እንግዲህ ቤዛ ሱራፌልን እንግዲህ ምን እንደሚላት እንግዲህ ምክንያቱም ሱራፌል አሁን ቤዛ አታስታውስም ብሎ ስላመነ ቤዛ እንግዲህ ሱራፌልን እንግዲህ አንዳንድ ጥያቄዎች እየጠየቀች እየፈተነችው ነው። እንደነገርኩሽ ነው አንቺና ሳሚ ምንም አይነት የስጋ ዝምድና የላቸውም። ሳሚ ማለት በጣም ጥሩ ባለውለታሽ ነው። እሺ የዋለልኝን ውለታ ማወቅ እፈልጋለሁ ወይ ብላ ትጠይቀዋለች። እቴ አንተ የምታውቀው ከሆነ ዝርዝሩን እማትጠይቅኝ ከሆነ ሁሉንም ነገር ልነግርሽ እችላለሁ። እሺ አልጠይቅህም፣ በቃ ንገረኝ ትለዋለች። ሳሚ ማለት ከዚህ በፊት ህይወትሽን አድኖሽ ነበረ። ለማን ነው ያዳነኝ? መቼም ከዛ ዶክተር አይሆንም አይደል? ይህ ከዛ ዶክተር መሆን አለበት ትለዋለች። ማለቴ ከወንድም ስትለው ቆይ እንደዚህ አይነት ጥያቄ ልትጠይቂ ለምን ፈለግሽ ይላታል። ቅድም አንተ ከመምጣት በፊት መንገድ ላይ አግኝቶኝ በግድ መኪና ውስጥ ሊያስገባኝ ነበረ፣ የምርሽን ነው ወይ ብሎ ሱራፌል ሲጠይቃት ቤዛም ምናልባት ይሄ ሳሚ የሚባል ልጅ ሳያስፈልገኝ አይቀርም ትለዋለች። አጠገቤ ሆኖ እንድጠብቀኝ እፈልገዋለሁ ስትል እንግዲህ ሱራፌልም እንግዲህ ቤዝዬ አሁንም አላመንሽኝም አይደል? የዶክተሩ ወንድም ስለሆንኩ ይጎዳኛም ብለሽ እያሰብሽ ነው አይደል? ይላታል። በእርግጥ ቤዛንም አንፈርድባትም። ሱራፌል ከመጀመሪያውም ለቤዛ የዶክተር ሮቤል ወንድም እንደሆነ ቢነግራት እንዲሁም ደግሞ ለሳሚ ሚስጥሩን ሁሉን ነገር ቢነግረው ጥሩ ነበር።
ስለዚህ ጥፋተኛው ራሱ ነው። አሁን እንግዲህ ይሄ ሱራፌል የፈለገ ነገር ቢያደርግ እንግዲህ ቤዛም ሆነ ሳሚ ሊያምኑት አይችሉም። ቤዛም እንግዲህ አልገባኝም፣ ቆይ ልታስጨንቀኝ እየፈለክ ነው ትለዋለች። በፍጹም ማሬ፣ ለማንኛውም አንቺ አረፍ በይ፣ ሳሚ ጋር እማወራው ነገር አለ ሲላት እንግዲህ ቤዛም ከዚህ እንዲሄድ አታደርገውም አይደል ብላ ተጠይቀዋል። አዎ እንዲሄድ አላደርገውም፣ ሳሚ ማለት እኮ ለእኔም ወዳጄ ነው ይላታል። ራፌልም እንግዲህ ቤዛን ከተኝ ብሎ ከሄደ በኋላ እንግዲህ ቤዛም ቢያንስ ሳሚ ከዚህ በመሆኑ ደስ ብሎኛል ትላለች። በቅርቡ እህቴም እንደምትቀላቀል ተስፋ አለኝ፣ ግን ሉላ ነው ስሙ አይደል ትላለች። ሽብሩና እንግዲህ ዶክተር ሮቤል ተብዬ እንግዲህ ይገናኛሉ። ሽብሩና ዶክተር ሮቤል እንግዲህ ዘመር ናቸው፣ ሁለት ተንኮለኞች። ዶክተር ሮቤልም እንግዲህ ሽብሩን ቢያንስ የምፈልገውን የምታገኘው እንደዚህ አይደለም ይላል። እንግዲህ ሽብሩ የተባለው እንግዲህ ኩቻን እንግዲህ ስለሚወዳት የኩቻን የራሱ ለማድረግ ነው። ምክንያቱም እንግዲህ ኩቻ እንግዲህ ያው ቤተሰብ እንግዲህ ልጄ ለልጄ የሚባል ነገር አለና እንግዲህ ሁለቱም ሲያድጉ እንግዲህ የሽብሩ ሉሲን ወይንም ኩቻን እንግዲህ ለማግባት ነው። ኩቻ ደግሞ አትፈልገውም፣ ሳሚን ነው የምትፈልገው። እና እንግዲህ ከነበረበት ቦታ እንግዲህ አዲስ አበባ የመጣው ይችኑ ሉሲን ለመውሰድ ነው። ሮቤል እንግዲህ እሱ መመከር ሲገባው እንግዲህ ሰውን መቅረብ ያለብህ በፕላን ነው ይለዋን። እንግዲህ የዶክተር ሮቤል እንግዲህ ፕላኑ ሁል ጊዜ ፕላን ይላል። ነገር ግን ቁም ነገር ያለው ነገር የለም፣ ሁል ጊዜ ተንኮል። ሽብሩም እንግዲህ እስካሁን ድረስ እኮ የት እንዳለች አልታወቀም ይለዋል። አንተ እንዳልከው ያኔ በዛ ያለ ገንዘብ እናክልበትና በየቦታው እንግዲህ እናስፈልጋታለን ይለዋል። ሮቤልም ሳቅ ያለና ይስቅና ቆይ አሁን ድንቅነሽን ግን ብታገኛት ምን ልታደርጋል ነው ይለዋል። ሽብሩም እንግዲህ ምን ማድረግ ያስፈልጋል፣ አፈፍ አድርጎ ይዞ መሄድ ነው እንጂ። ሮቤልም እንግዲህ ምን ማለት ነው ፌስታል ናት እንዴ አፈፍ አድርገህ ይዛት የምትሄደው? ህግ ያለበት አገር እኮ ነው ያለ ነው። እስኪ ህጉ በእኔና በእህቴ መሀል ይገባ እንደሆነ እናያለን። መጀመሪያ ይሄ ሽብሩ የሚባለው እንግዲህ መቼ ሉሲን መቼ አገባት? እሱ እንግዲህ ገንዘብ ስላለው እንግዲህ ሁሉን ነገር ያው በጉልበት ለመውሰድ ስለፈለገ ህግ ትላለህ እንዴ? እኔ እኮ ሽብሩ ነኝ። ወይ ሽብሩ እሷ ካልፈለገች በግድ ነው እንዴ ብሎ እንግዲህ ዶክተር ሮቤል ይጠይቀዋል። ይኸውልህ ቃል እኮ ተገባብተዋን፣ ቃል እኮ ደግሞ በዝም ብሎ በቃል የሚታጠፍ አይደለም። በዛ ላይ ደግሞ አያቷ እኮ ጋብቻውን ፈቅዳልናለች። መቼም አያቷን አስገድድሃት ይሆናል እንጂ በፍጹም እነሱ ትዳሩን አይፈቅዱልህም። ሽብሩም እንግዲህ ቆይ ያልገባኝ አንተ ከማን ወገን ነው ያለኸው? ሽብሩ ልታደርገው ያሰብከው ነገር ወንጀል ብቻ ሳይሆን ጅልነት ነው ብሎ እንግዲህ ዶክተር ሮቤል ለሽብሩ ይነግረዋል። ይኸውልህ ሚስቴን ለሰው ተነቅጬ ከምሰጥ እንደዛ ከሆነ ሺ ጊዜ ጅልነት በሆን ይሻላል ይላል። ሮቤልም እስኪ ተወይ በቃ እኔ ለራሴ ትልቅ ጭንቀት ላይ ነው ያለሁት። እሺ አንተ ራሱ ምን ሆናን? እኔ ከዚህ ከመጣሁ አንስቼ ስትብሰከሰክ ነው ያየሁ። ምነው ከወንድምህ ጋር ሰላም አይደለህም እንዴ ሲለው እንግዲህ ዶክተር ሮቤልም እንግዲህ የገዛ ወንድሜ ከድቶኛን ሽብሩ እኛም ማለት ምን ማለት ነው ሲለው እንግዲህ ብነግረህ አይገባህም ሲለው እንግዲህ ሽብሩም ካልገባኝ በቃ ተወው። እዛው እንግዲህ ሽብሩና ሮቤል እያወሩ እንግዲህ ሱራፌል ይመጣና እንግዲህ አንተ ሰውዬ ለምን አትተወይ ብሎ እንግዲህ ዶክተር ሮቤልን እንቅ አርጎ ሲይዘው እንግዲህ ሽብሩ እንግዲህ ሱራፌልን ሊመታው ሲል እንግዲህ ዶክተር ሮቤልም ተውተው ወንድሜ እኮ ነው ይለዋል። የሚያልኩ እሱ እኮ ነው ሱራፌል ነው ሲለው እንግዲህ ሽብሩም ሱራፌል ተብዬው ይሄ ነው እንዴ ይለዋል። አዎ ሲለው ዶክተር ይሄ ሽብሩም ታዲያ ምንድን ነው እንደዚህ የሚጎፈለው? ላኮላሽ ነበር እኮ አንተ በእናቶ ለሰላም በላይ ላይ። ሱራፌልም እንግዲህ ይሄ ውልህ ለመጨረሻ ጊዜ ላስጠነቅቀህ ነው፣
ከሚስቴም ሆነ ከቤቴ ከህይወቴ እንድትርቅ እፈልጋለሁኝ ይለዋል። ሮም እንግዲህ የምን ሚስት ይላል። ሮቤልም ተው ጉዳዩ ከኔ ጋ ነው። ራፌልም እንግዲህ ቆይ አንተ መቼ ነው በህይወት ግን አንድ ነገር ጥሩ ነገር የምትሰራው? ይህን ጉዳይ ብቻችንን እናውራው ሲል እንግዲህ ሽብሩን በቃ እናንተ አውሩ እኔ ልሄድ ብሎ ጥሏቸው ይሄዳል። ከሄደ በኋላ እንግዲህ ሮቤልም ሱራፌልን እሺ መኪና ውስጥ ሁነን ማውራት እንችላለን ወይ ሲለው እንግዲህ ሱራፌልም አይ ከዚህ ሆኖ ማውራት የምንችለው ሊዛን በግድ መኪና ውስጥ አስገብተህ ልትወስዳት እንደነበረ ነግራኛለች። ይሄውልህ ሁሉን ነገር ታስታውሳለህ፣ ሆን ብላ እየተጫወተችብን ነው። ሱራፌልም አያገባህም ሲለው እንግዲህ ይሄ ዶክተር ሮቤልም ለካ ከኔ ካፈነገክ ቆይተሃን አይገርምን ነገርን ቶሎ መርሳቴ ሲል እንግዲህ ሱራፌልም ይሄውልህ እኔ እንዳንተ ቂመኛ አይደለሁም፣ ቂመኛና በቀለኛ አይደለሁም። የቤተሰብን እኮ ደም እንድትወጣ ቃል ገብተህልኝ ነበረ። እሺ ሀፍቱ ይቅር ችግር የለውም። ነገር ግን የቤተሰቦችን በቀል ደም ፈሶ ይቀራ እንዴ? ለምን አትበቀልም? ይለዋል። ሱራፌልም እንግዲህ ለእኔ ከምንም በላይ ፍቅር ይበልጥብኛል ይለዋል። በእርግጥ ሱራፌል ልክ ነው። ያው የተወሰነ አንዳንድ ነገሮችን ቢያጠፋ ግን ከበቀል ደግሞ ያው ፍቅር ይበልጣል። በቀል እየተባለ በቀልን እየወለደ ይሄዳል። ስለዚህ ከበቀል ፍቅር ይሻላል እና ያው ከፍቅር ብዙ ነገሮች እናገኛለን። ከጸብ ወይም ደግሞ ከፍቅር ምንም የምናተርፈው ነገር የለም፣ ኪሳራ ብቻ ነው። ስለዚህ በቀልን ትተን ወደ ፍቅር ብንገባ ጥሩ ነው እና ሱራፌል እንግዲህ ያው አሁን የሚያምነው ሰው ባይኖርም ነገር ግን አሁን እያደረገ ያለው ነገር በእርግጥ ትክክል ነው። ስለዚህ እኔ ቤዛ ትበልጥብኛለች ይገባ ነው ይለዋል። እዛ ነው ሳሚን ድጋሚ ከቤት ያስገባው ሲለው እንግዲህ ሱራፌልም እየተከታተልከን ነበር አይደል ይለዋል። እኔን አሸንፋለሁ ብለህ የጨዋታውን ትልቅ ነጥብ እየጣልክ ነው ይለዋል። እኔ ድጋሚ ሳሚን ማመን ትልቅ ዋጋ ያስከፍልሃል። ማድረግ እንዳለብኝ አንተ አትነግረኝም? እሺ ይልቅ ለመጨረሻ ጊዜ ነው የማስጠነቅቅህ። ሚስቴ እራቅ ሲለው እንግዲህ ሱራፌልም ይሄ ዶክተር ሮቤልም ስለምትጠራጠረ መስሎኝ ማስታወስ እንደማትችል የነገረችው ልቅ በድጋሚ ሌላ እድል እንዲሰጥህ ለምነኝ ይለዋል። ይህ እንግዲህ ዶክተር ተብዬ የሆነ ተንከሲስ እንግዲህ አሁንም እንግዲህ ሊማር አልቻለም። ሁሉ ጊዜ በቀል ነው ሲለው፣ እንዲሁም የገዛ ወንድሙን እንግዲህ ሰው ለወንድሙ ወይም ለእህቱ ጥሩ ነገር ያስተምራል እንጂ ይሄ ግን ሁል ጊዜ በቀል መጨረሻው እንግዲህ እራሱ ነው የሚወድቀው። ሳሚ እንግዲህ ቤዛን እየጠየቀ ነው። ለምንድን ነው እህት እያለችህ እስከ ዛሬ የደበቅሽው ይላታል። ወይስ አውቀሽ ነው ሲላት እንግዲህ ቤዛ ለሳሚ ሁሉን ነገር እንደምታስታውሰው ትነግረዋለች። ቤዛም እንግዲህ እኔ ራሴ መንታት እንዳለችኝ እንጂ እና እሷም ያው መሞቷን ነው የሰማሁት እና ታዲያ የሞተች እህትሽ ተነሳቸው ይላታል። አላውቅም ሳሚ፣ ምናልባት እህቴ የነገረች ነገር እውነት ላይሆን ይችላል። ደግሞ እውነቱ ያለው ሉላ ጋ ነው። ገዳይ ጋ አልኖርም ብላ እኔ ጋ መታ ነበረ። ያው ታውቂያት የለ ሉሲን በሉሲ ጭቅጭቅ ያው ቤቱን ትታ ወጣች። ሉሲ በዚህ ነገር በጣም ተናዳለች ስትለው ሲላት ቤዛም እውነቷን ነው፣ የኔ ታሪክ እኮ ማብቂያ የለውም። ቤዛ በምንም ጉዳይ ቢሆን እኔ ከጎንሽ እንደሆንኩኝ ስለዚህ ማሰብ አለብሽ። ዛም ሉሲ ልትመጣ እኮ ትችላለች። ሳሚ ከዚህ ታውቃለህ አይደለ? በዚህ ሰዓት ያላችሁኝ እናንተ ናቸው። ቤዛ በእኔ በኩል ችግር የለውም። ሉሲ ግን በዚህ ጉዳይ እሺ የምትልሽ አይመስለኝም። ሳሚ ብቻ አንተ ከእኔ አትራቅ እንጂ ሉሲን እኔ ማሳመን አያቅተኝም። ግን ደግሞ ስለ ሉላ አንድ ትልቅ ጥያቄ የሆነብኝ ነገር አለ። ምንድን ነው እሱ ሲላት እንግዲህ እዚህ መሆኔን እንዴት አውቃ ልትመጣ ቻለች?
ያቺ የተረገሜ ቲጂ ናታ ለራሷ ጥቅም እኮ ስትል ነው ሉላን ወደዚህ ቤት ያመጣቻታት። ቤዛም ትደነግጥና ምን ትለዋለች? በእርግጥ ቲጂ ጥሩ ነገር ቤዛ ይቺ ሉላን ማንጣቷ ጥሩ ነበር። ያው ለራሷ ጥቅም ነበር ያመጣቻል። ነገር ግን ደግሞ ጥቅሟ እንግዲህ ሳይሳካላት እንግዲህ ቲጂ ቀርቷል። ግን ለሉላ ወይም ለቤዛ ጥሩ አጋጣሚ ነው። እንግዲህ ለብዙ ዓመት የጠፉ እህታማቾች መገናኘታቸው ደስ ይላል። ሌላው እንግዲህ ብሩክና ቤዛ ናቸው። እንግዲህ ያው አብረው እያወሩ እንዳጋጣሚ ሄደው እንግዲህ ብሩክም እባክሽ ከሉላ ጋር እንድታስታርቂኝ ሲላት እንግዲህ ቤዛም እንግዲህ መጀመሪያ እሷን አግኝቼ ምን እንደምትል ማወቅ አለብኝ ትለዋለች። ሉልም ይሄ ብሩኬም ቃል እንድገቢልኝ ሲላት እኔ ቃል አልገባም፣ መጀመሪያ የእሷን ፍላጎት መረዳት አለብኝ ትለዋለች። ብሩክም እንግዲህ እኔ በጣም ነው የምወዳቱ የማፈቅራቱ፣ ስለዚህ እንድታስታርቂኝ እያለ እንግዲህ ብሩክና ቤዛ አብረው እየሄዱ እንዳለ እንግዲህ ሉላ ታያቸዋለች። ሉላም እህቴ ብላለች። እንግዲህ በቀጣይ ክፍል እንግዲህ እህትና ማቾቹ ይገናኛሉ። ስለነበረን ቆይታ አመሰግናለሁ። አገራችንንም ኢትዮጵያ ሰላም ያደርግ።